ሶ ሄሎ ጋይስ እንዴት ናችሁ? ኤፍኤም ነኝ በድጋሚ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችን የሚሆነው በ2026 የተለቀቀው Welcome back to the vlog. Again, Mommy. Again? Yeah. DJI Mic Mini 2 ሶ ጋይሶች አሁን ወደ አንቦክሲንጉ እንግባ። ወደ አንቦክሲንጉ ከመግባታችን በፊት ትንሽ ስለዚህ ጋር የሆነ ነገር እንድንገራችሁ። ሶ ይሄ እቃ በ2026 ለመጀመሪያ ጊዜ የተለቀቀ እቃ ነው። ሶ ኢትዮጵያ ውስጥ የመጀመሪያው አንቦክሲንግ ቪዲዮ መሰራላችሁ እኔ ማለት ነው። ሶ ስለዚህ እቃ ስናወራ እዚህ ሀገር አክቹሊ ሁለት ሰው ላይ ወይም ሶስት ሰው የሚሸጡ ሰዎች ላይ ነው ያገኙት። ምንድነው ባለ አንዱን እና ይሄኛውን ባለ አንዱን ብቻ የገዛኸው ለምን ባለ ሁለቱን አላልክም እስከነ ቦክሱ ምናምን ላላችሁኝ ሰዎች አክቹሊ ያኛውን ነበር የፈለጉት፣ ግን ሳስበው ይሄኛው ለኔ በቂ ነው። ምክንያቱም እኔ ብቻዬን ነው የምሰራው። ቪዲዮቼን ኦልሞስት ካያችኋቸው ብቻዬን ነው የምሰራው። ሶ ይሄ ባለ አንዱ ለኔ በቂ ነው። ኦልሞስት ደግሞ ይሄ ነገር ኮኔክቲቪቲው ባለፈው እንዳወራ ነው እነዛ አድርግ የቀድ ባለፈው ማይክ ላይ እንዳወራ ነው። ሶ መጀመሪያ ዲቴል ከመግባታችን በፊት አንቦክሲንጉን እንጀምር። ሶ መጀመሪያ ውስጡ የምናገኛቸው ነገሮች እዚህ ጋር ተዘርዝረዋል እንደምታያቸው። መጀመሪያ ሪሲቨር ታገኛላችሁ፣ ከዛ ትራንስሚተር፣ ከዛ ኮምፓክት ኬሪንግ ፓች አለው። ኦኬ ቦርሳ ነገር አለችው። ከዛ በኋላ ሞባይል አዳፕተር ታይፕ ሲ አለው። ከዛ የራሱ ቻርጀር አለው። ባለፈው ያኛው ማይክ የለውም ስላቸው የነበረው ዊንድ ስክሪን ይሄኛው አለው ተካቶለታል። ማግኔቲክ ክሊፕ አለው ማለትም ልብሳችሁ ላይ የምታያይዙበት ማለት ነው። ሶ ይሄኛው ደግሞ ክሊፕ ሲሆን ልክ እንደ መቆንጠጫ ነገር በሉት ማለት ነው። ከዛ ማግኔት አለው ኖርማል የምታያይዙበት። ሶ ታይፕ ሲ ኬብል አለ። ካሜራ አውዲዮ ኬብል አለው። ፍሮንት ማግኔቲክ ፍሮንት ከቨር አዲስ፣ ይሄ ነገር አዲስ ነው። ማግኔቲክ ፍሮንት ከቨር ምን እንደሆነ አሳያችኋለሁ ስከፍተው እና ትንሽ ዶክመንት ውስጡ እንዳለ ያሳየናል። ሶ ሌትስ ጎ አንቦክስ እናድርግ። ዋው! ሶ እስካሁን አንቦክስ ካርኳቸው DJI ፕሮዳክት ይሄ የመጀመሪያው ነው ማለት ነው። ሶ ሌትስ አንቦክስ። ፓክዱ በጣም ፓክ ያደረጉት ፓክድ ነው ያለች በጣም ፓክድ የሆነ ነገር ነው። ሶ ምንድነው ቅድም ስለቆረጥናት እዚህ ጋር ስካን ሬጂስተር DJI ማይክ ሚኒ ሪሲቨር አዲሽናል እዚህ ጋር ዋራንቲ ያላችሁ። ይህንን ነገር አሳያችሁ። ይህን ስካን እናደርጋለን። ዋራንቲ እናገኛለን ማለት ነው። መጀመሪያ ልክ እንደከፈታችሁት ሁለት የታሸጉ ነገሮችን ታገኛላችሁ። በቃ ካርቶኑ አለቀ። ይሄን ወደዛ እናድርገው። እንደዚህ እዚህ ጋር እናድርጋት። ከዛ ይሄኛው መጀመሪያ እንክፈተው። ይሄ ዶክመንቶቹ ስቲከሮቹ ምናምን ያሉት ነው ማለት ነው። ስቲከር አስፈላጊ ናቸው። ስቲከሮቹ ያምራሉ። ፎር ዘ ፈርስት ታይም ነው የዲጂአይ ስቲከሮችን ሰው DJI ቴራ አንቦክሲንግ ቴራፒ ምናምን እነሱ አንቦክስ ሲያደርጉ ነው የማየው። አሁን በዲቴል ሳየው በጣም ያምራል። አይታችሁታል። ከስተማይዜሽናቸው ነው የማይክ ሚኒቱ ያችሁታ ዋን ቲኤክስ እና ማለትም አንድ ማይክ እና
አንድ ሪሲቨር ብቻ ነው ያለው ማለት በቂ ነው ሶሎ ኮንተንት ክሬተር ስለሆነ በቃ ጸዴ ነው እሺ ከዛ ይሄው እንዴት ኮኔክት እንደምታረጉት እንደምታስዙት እዚህ ጋር ማኑዋል ምናምን አለ ይሄው ስካን የምታረጉበት አለች ያው ሌላ ይሄ ዶክመንት ነው ይሄን ወደዛ እናድርገው በኋላ እናነበዋለን ይሄ ስቲከሩ አልዋሻችሁም በጣም ነው የሚያምረው በጣም ያምራል እሺ ስቲከሮች እዚህ ጋር እናርጋት ወደ ዋናው ቦክስ እንግባ ማለት ነው የምር ፕሪሚየም የሆነ ፊሊንግ አለው ከእናንተ ጋር እኩል ነው እየከፈትኩት ያለው እያያችሁት ነው በጣም ይህን ቃል አለመክፈት ይህን ቪዲዮ ሳልሰራ ላለመክፈት በጣም ራሴ ጋር እየታገልኩ ነበረ አሁን እየከፈት ነው እያየ ነው ልብስ ላይ እንዳለው ታግ አለው ከዛ ባጉ በጣም ደስ የሚለው ለመያዝ ምናምን ኮንፈርተብል በቃ እቺን ይዛችሁ በቃ እቺን ከእጅ ትንሽ ነው ተረቅመ እጅን ነው ታክሏያችሁ ከእቺን ይዛችሁ ይካንክ በቃ ማይክ አላችሁ ምናምን እሺ መጀመሪያ ይኸው አሁን ይህ ነገር ወደ ሰሞቶ ነው እሺ መጀመሪያ ስቲከር ከዛ ታይፕ ሲያገኘ ቻርጀር እሺ ከዛ እንቀጥል ያማለ ወይም ኦሪጂናሊቲውን የምታውቁት በቃ ሁሉም ነገር ላይ ኪውአር ኮድ አለ በቃ ሰም ባንች ኦፍ ቲንግስ ይኖራል በቃ ላይክ ወይ ስሙ ይኖረዋል በእያንዳንዱ ነገር ላይ ዲቴይል ተቀምጦላችኋል ምንም የሚያጠራጥራችሁ ነገር አይደለም ይሄ ኦሪጂናል ነው ይሄ ኦሪጂናል አይደለም ኦር ምናምን ትታለ ይሄኛው የማይኩ ቻርጀር ይመስላል ሳይው ማለት ነው ባጓን እዚህ ጋር እናድርጋት እስከዛ ድረስ እስቲ አንቦክሲንግ ተራ እሺ ይሄው የማይኩን ቻርጀር አግኝተናል ተርቻት እዚህ ላይ ነው ቁጭ ታደርጓታላችሁ ማይኳን ቻርጅ ማለት ትጀምራለች ማለት ነው ይሄኛው ማይክ ቻርጀር አርንጆ ስፒሪንግ እሺ እስካሁን 1-3 ዕቃ አግኝተናል ከዛ ኦዲዮ ኬብል ይኸው መጣ ይሄው ኦዲዮ ኬብል ተካትቶልናል ይሄኛው ለአክቹሊ ኮኔክቲቪቲ ላይ ባለፈው እንዳወራ ነው ከብዙ ነገር ጋር አሁን ለምሳሌ ባይ ዘ ዌይ ባግ ውስጥ ማለት ነው በጣም ፓርት አለው በቃ ሁሉም ነገር ፊት ያደርጋል በስነ ስርዓት ቦታ አለው ለዛ በቃ ምንም ነገር የለም በቃ ኦርጋናይዝድ ሆኖ ሲቀመጥ ደስ አይላችሁ እሺ ባጋችን እንደዚህ መስቀምጠው ኦኬ ሪሲቨራችን ናት እቺ ማለት ነው ሪሲቨራችን ነው ላይ የተጻፈበት ጽሁፍ በዛዙ በጣም ፕሪሚየም የሆነ ፊሊንግ አለው ላሰማችኋል ለምሳሌ ይሄ ሲዞር ምናምን ነገር ላሰማችሁ የሆነ ፕላስቲክ ነው ልክ እንደዛኛው ነው ግን ላይክ ፕሪሚየም ተች ነው ያለው ይሄ ጌሙን የምትቆጣጠሩበት ነው ማለት ነው ምን ያህል እንዴት ነው የሚሰራችሁ ጌም ማለት አንድ ማይክሮፎን አሁን ለምሳሌ እዚህ ጋር አስቀምጬው እዚህ ጋር ስናፕ ሳረግ አሁን ለምሳሌ 0 ላይ ካለ በቃ 0 ማለት ኦልሞስት በቃ ኢኩቫለንት ወይም ደግሞ ምንድነው የሚባለው በጣም ሃይ አይደለም በጣም ሎ አይደለም ለመስማት ማለት ነው እዚህ ጋር ብለው ይሰማኛል አሁን ለምሳሌ ይኸውላችሁ ይሄኛውን ማይካችሁን
ከሆነ ነገር ጋር ኮኔክት ታርጉታላችሁ። ከዛ በኋላ ኦዲዮን እየሰማችሁ ጌኑን በጨመራችሁት ቁጥር ሩቅ ያለ ነገር የመስማት አቅሙ እየጨመረ ይሄዳል ማለት ነው። ሶ ሪሲቨራችን አለች። ወደ ቀጣይ እቃችን እንሂድ ማለት ነው። ዛሬ ኦርጋናይዝድ አልሆንኩም አጻጻፊ ይቅርታ። እንግዲህ ሪሲቨር ማይክ ቻርጅ ኦዲዮ ታይፕ ሲ እና ስቲከር አግኝተናል። እስካሁን ሁሉም ነገር በቃ ባግ ውስጥ ነው ተከፍቶላችሁ የሚመጣው። ዋው ሂር ኢዝ ዘ አሜዚንግ ቲንግ። ይኸውላችሁ መጣላችሁ። ይሄው መጣልኝ። ይሄው እሱ ነው ያው ሻምቦክሲንግ ተራፒ በጣም ትንሽ ናት እና በቃ ልክ እንደሳልኳት ነው የመጣች። በጣም የሆነ እንዴት ነው አንድ ነገር እንደጠበቃችሁ ኤክስፔክቴሽናችሁ ልክ እኩል ሲሆን አለ በጣም ነው የምታምረው። በጣም ነው ትንሽዬ ናት። ከዛ በጣም ነው የምታምረው። ከቅድሙ ቻርጀር ጋር እያችሁታል። 6 ክሊፕ ያለው እዚህኛውም 6 ክሊፕ ነው። በቃ እንደዚህ ነው ኮኔክተሮች። ከዛ ይሄን ታይፕ ሲ ቻርጀር ላይ ሰጥታላችሁ ማለት ነው። ከኋላ ማግኔት አላት። ዋው በጣም ነው የምታምረው። ሰቢረ እንዴት አያችሁ? ዲቴይል እሺ ደሜ ነገር መጣች። እዚህ ጋር መሀል ላይ አስቀምጣት ማይክ ባለ ሁለቱን ከፈለጋችሁ፣ ምክንያቱም ይሄ ሰው የምትጠይቁ ምናምን አይነት ቪዲዮ የምትሰሩ ከሆነ ባለ ሁለቱን ብገዙ እመክራችኋለሁ። ግን እኔ ትቼን ቅድም እንደነገርኳችሁ ትቼን ይሄ ነገር ሁሉም ውስጥ ነገር የምናገኘው ነገር አለ። ይሄ ነገር ጥቅሙ አይገባኝም። ባይዘው የምታውቁ ካላችሁ ኮሜንት ላይ። እዚህ ጋር ሁለት ነገሮች አግኝተናል። ሁለት ነገሮች አሉ ውስጡ። እሺ የመጀመሪያዋ ነገር እቺ ሪሲቨሩ ከታይፕ ሲ ከስልካችሁ ጋር እንድታገናኝ ምንድነው ስሙ የሚባለው ሞባይል ፎን አዳፕተር ከስልካችሁ ጋር ኮኔክት እንዲያደርግ ማለት ነው። ሞባይል ፎን አዳፕተር እቺ እዚህ ላይ የምትገጠሙ ከገጠም ላሳያችሁ። አክቹሊ ይሄንን እንትኑ አልቀየሩት። ምንድን ነው ሪሲቨሯ ከዲጂአይ ማይክ ሚኒ ጋር ዘሴም ናት። ኦልሞስት በቃ ምንም የተቀየረ ነገር የለም። አንዴት ናቸው። እኔ እስካሁን ካየሁት አንጻር ማለት ነው። እንደዚህ ትገጥሙታላችሁ። ከዛ እንደዚህ ስልካችሁ ላይ ኖቲፊኬሽን ሲገባ እንደዚህ ነው ኮኔክት የምታደርጉት ማለት ነው። ግን የችኛዋ ሳሳ ያለች ነው ታውቃላችሁ። ሌሎቹ የሆነ ኢትስ ሃርድ ለማውጣት ነገር በጣም ጸጥ ነው። እሺ ከዛ እቺ ነገር መልሳችሁ ክለራ ይኖር ነው what happens። ስለዚህ እሺ ፊኒሽ ተደረገ። ፎን አዳፕተር አዳፕተሩ ያው ታያችኋል ብዬ ተስፋ አደርጋለሁ። ከዛ ምን ቀረን? እዚህኛው ቦክሲንግ ቴራፒ ያው እያሰማችሁ ነው። this is the magnetic clip። ያው ክሊፕ ያልኳችሁ ለዚህ ነው። ያው እንደዚህ ልብስ ላይ ልክ እንደ መቆንጠጫ ማለት ነው። ማግኔቲክ ነው፣ ማግኔቲክ ክሊፕ ነው። አክቹሊ ይሄኛው ማግኔቲክ ክሊፕ በጣም ጸድ የሚያደርገው ነገር ለምን መሰላችሁ? የዲጂአይ ማይክ ሚኒ ላይ ያለው ማግኔቲክ ኖርማል ክሊፑ አሁን ለምሳሌ ይሄው ክሊፕ አይፍታ ኮኔክተር ሆና ከዛ ማስተካከል አለባችሁ ትንሽ እንደዚህ። ከዛ ዳይሬክሽን መቀየር ትችላላችሁ እዚህ። ያው ማይኩ በዚህ ሳይድ ነው። ወደ ከላይ እንደዚህ ከሆነ ማወራው አሁን በካሜራው ሳይድ ማወራው ከሆነ እንደዚህ ነው። ማዞር ከፈለኩ እንደዚህ። ያ ግን ፊክስድ ስለሆነ በቃ እንደዚህ አንድ ሳይድ ላይ ነው እዚህ ነው ታሩት በቃ ጭና በቃ ዲታች ማድረግ ስለምትችሉ ማዞር ትችላላችሁ። አክቹሊ እንደዚህ ከዛ እንደዚህ ነው ማድረግ የምትችሉት። ማግኔቲክ ሻሽ የመጣው ማግኔቲክ
ማግኔቲክ ክሊፕ ይባላል ማለት ነው። ፕላስቲኮች በጣም እሺ፣ ወደ ቀጣዩ ነገር እንሂድ። ማግኔቲክ ክሊፓችን አለች፣ እንደዚህ እናስቀምጣት። አሁን ደግሞ አንድ ነገር ይቀረናል፣ አንድ ወይ ሁለት ነገር ይቀረናል። ኦኬ እሺ፣ we got something ይሄኛው ነው አዲሱ ነገር ይላችሁ። በጣም በዚህ አይነት አዲሱ ብሎ ካካተቱት ነገር አንደኛው ይሄኛው ነው። በአክቹሊ ሁለት ነገር ናቸው እዚህ ጋር ያሉት እና ፖስቲ ይታያችኋል። ይሄ ግሬው መሰለኝ። ይሄ ምንድን ነው ስሙ? ማግኔቲክ ፍሮንት ከቨር ይላል። ማግኔቲክ ፍሮንት ከቨር ከልብሳችሁ ጋር እንዲመሳሰል ማለት ነው። አሁን ለምሳሌ ጥቁር ልብስ ነው ያደርጉት። ይህን ባደረገው አያችሁ ጋር ተሴም ይሆናል። ግን ይሄኛውን ሳደርገው ላይክ ወጣ ይላል። በቃ ሲመሳሰል የሆነ ነገር አይበጠብጥም፣ ይሆናል አቴንሽን አይስብም። ገብቷችኋል? አሁን እናንተን እያዋራው ከሆነ ማይኬን ካያችሁት ምኑን ከእናንተ ጋር አወራው፣ በቃ ላይክ ማይኬን እያያችሁ ኮንቨርሴሽናችን ያልቃል ማለት ነው። ማግኔቲክ ከቨር ማግኔቲክ ፍሮንት ከቨር ማግኔቲክ ፍሮንት ከቨር ወጠራ ግን ጻፎ ባለ ሁለት ነው ያለው መሰለኝ። ለምንችል አንድ ብቻ ይመስላል። ሌላ ዕቃ አግኝተናል። አንደኛው ላይ አታች ተደርጎ የሚመጣው ቦርሳቴ በቃ እዛ ላይ ሁለት ነው የሚለው አክቹዋሊ ይላችሁ አሳያችሁ ካላመናችሁኝ። ማግኔቲክ ፍሮንት ከቨር ቱ ይላል ግን አይ ጋት ኦንሊ ዋን ኖ ፕሮብለም። አክቹዋሊ አንደኛው ቢልቲን ነው ሶ ኢትስ ፌር ችግር የለም። ግን ባለ ሁለት ማይክሮፎን ሲገዙ ባለ ሁለት ማይክሮፎን ሲገዙ ማለት ነው። ባለ ሁለት ማይክ ምላችሁ በቃ ይሄ ሁለት ማይክ ይሆናል ማለት ነው። ኦልሞስት ወደ 7 ወይ 6 ቀለም ነው አብሮት የሚመጣው ማግኔቲክ በቃ ኦልሞስት በቃ በጣም ብዙ ቀለም ሬንቦ ነው የሚመጣላችሁ። ሌላ ነገር ማሰብ ይችላል። እሺ ማግኔቲክ ከቨር ወይ ማርከር ያለቀና ማግኔቲክ ከቨር ፍሮንት ጀምሮ ፍሮንት እሺ እዚህ ጋር የባለፈው ማይክ ላይ ያላገኘናትን ነገር አንድ ነገር አግኝተናል። ዋጓን ይላል ይላችሁ ሶፍት ነው በጣም በጣም ሶፍት ነው። ይቺ ዊንድ ስክሪን ይባላል። ውጪ ስትቀርጹ ምናምን ነገር ይሄ በቃ አንተ እንደ ነፋስ ምናምን እንዳይበጠብጣችሁ። ባይዘው ይሄኛው ማግኔቲክ ከቨር እንዴት እንደሚደረግ ሳላሳያችሁ ስታረጉታላችሁ። ቼንጅድ ከለር ቼንጅድ የነጭ ማድረግ ከፈለጋችሁ እኔ ባለ አንዱን ስለሆነ የገዛሁት ሁለቱ ብቻ ነው የሚሰጠኝ ማለት ነጩና ይሄኛው ማለት ነው። ብዙ አይነት ከለር የምትፈልጉ ወይ ደግሞ ሁለት ማይክ የምትፈልጉ ከሆነ ኖርማሊ ሁለት ማይክ በቃ የምገዙ ከሆነ ውስጡ ወደ 7 ወይ 8 ታገኛላችሁ ማለት ነው። ልቃታ ለመውለቅም ቀላል ነው። እናንተ የሚያታግል ነበር የመሰለኝ። ስክሪን ጻፉ እንዴ ደህና ባዙ ማይጻፍ ነው ጻፉ ታየላ። ከዛ መጨረሻ ላይ ላስት በት ናት ሊስት ይመጣላችኋል። እናንተ በጣም ብዙ ላስቲክ ነው ያለው እዛ ጋር ተከማችቶ ታያችሁ። እያንዳንዱ ነገር አንዳንድ ላስቲክ ነው የሚሰጣችሁ ነው። ከዛ DJI ምትል አንድ ማግኔት ሰጣችኋለች። እሮ ስሟ ማግኔት ነው። ማግኔት ነው በቃ እንደምታደርገው
አሁን ለምሳሌ ላሳያችሁ እዚሁ ላይ ላሳያችሁ። እንደዚህ ይሄን ልብሳችሁ ቢሆን ከጀርባ ታስገቡትና እንደዚህ ነው። ጠንካራ እንዳሰብኩት በጣም ስስ አይደለም። አያችሁ ቺኮላት ይዟለች። በቃ ክሊፕ ያስፈልጋችሁም አንዳንዴ የሆነ ጫፍ ላይ እዚህ ጫፍ ላይ ማስያዝ እንደዚህ ጫፍ ላይ ማስያዝ ስትፈልጉ ክሊፑን ትጠቀማላችሁ። ግን ወደ ውስጥ ገባ ብሎ ክሊፑ እንዳይታይ ምናምን የምትፈልጉበት ፓርት ላይ ወይ ደግሞ ኦልሞስት ማይኩ በቃ ማይኩ ራሱ እንዳይታይ የምትፈልጉበት ፓርት ላይ እንደዛ አድርጋችሁ ማይኩ ከውስጥ ነው ዩቲዩብ ቻናል የምትታየው ማለት ነው። ማግኔት አለን በስተመጨረሻ መዝጊያችን what just happened here? እሺ ጋር ተላቀቅ በጣም ከባድ ነው ማለት ነው። ጠንካራ ነው። እዚህ ጋር ማስቀመጣችሁ እንለያችሁ ማግኔት ይቀጥታን እንግዲህ ማርከሪ ስላለቀ ነው ሞስቷል ደግሞ የሳት መጣታችን ከዛ ነው እንግዲህ ይሰራላችሁ። በጣም ጓጉቻለሁ ለማለት እንደዛ ነው። so this is the all unboxing በቃ እንደምታዩት ነው። እዚህ በቃ ቆንጆ የሚሸጥላችሁ ሰው ካገኛችሁ ግዙት። ኦልሞስት በቃ 10,000 ብር ወይ ደግሞ እስከነ ማምጫው ምናምን ተብላችሁ እስከ 15,000 ብር ሊሄድ ይችላል። so እስከ ያን ያህል በጀት ያላችሁ ሰዎች መግዛት ትችላላችሁ ማለት ነው። አሁን ደግሞ ወደ ሪቪው እንሂድ። ወይ ተርሞን አርጊ ሳላሳያችሁ እቺ ነገር ተርሞን እናርግና ወደ ሪቪው እንገባለን። ፓወር በተን አለ ፕሬስ አድርጋችሁ ትይዛላችሁ። በቃ ፓወር ኦን። የሆነ ነገር እናርጋት እስቲ እናስዋት። እሺ አዙ በናታሊዮ ማግኔቲክ ክሊፕ አድርገንላት ፀጉሯን አበጥራ ምናምን መጣለች። እንዴት አያችኋት? አሁን ወደ ሪቪው እንሂድ። ባይ እሺ ጋይሶች እስካሁን ስላሉት ውስጡ ስላሉ ፊቸሮች እቃዎቹን አንቦክስ አድርገን አሳይቻችኋለሁ። አሁን ደግሞ ምን አይነት ፊቸር እንዳለው እያሳያችሁ ነው። አሁን ኖይዝ ካንስሌሽኑ ኦፍ ነው። ውጪ ዝናብ እየዘነበ ነው። እንዴት ዲስተርቢንግ እንደሆነ ሳውንዱ እያያችሁት ነው። አሁን ኖይዝ ካንስሌሽን ወይም ቤዚኩን አበራላችኋለሁ። 3 ታይፕ ነው ያለው። መጀመሪያ ዊዛውት ኖይዝ ካንስሌሽን፣ ከዛ ኖይዝ ካንስሌሽን ቤዚኩ አለ፣ ከዛ ስትሮንግ አለ። አሁን ኖይዝ ካንስሌሽን የለውም። አሁን ቤዚኩ በርቷል ማለት ነው። እንዴት አያችሁት? በጣም ትልቅ ለውጥ ነው ያለው። እንዳየሁት ከሆነ እኔ በጣም ትልቅ ለውጥ ነው ያለው። በጣም ጸዴ ነው አክቹሊ። ድምጻችሁ ምንም ሳይሆን ምንም አይነት የሞፈር የመቅጠን አይነት ነገር ሳይታይበት ከጀርባችሁ ያለው ወይም ደግሞ የማያስፈልገው ሳውንድ ተቆርጦ ይቀራል። ወደ ሌሎቹ ፊቸሮች እሺ፣ አሁን ስለዚህ ማይክ ስናወራ ማለት ነው ብዙ ስለ ፊቸሮቹ አወራን ምናምን ነገር ውስጡ አንቦክሲንግ ውስጥ ስላገኘናቸው ነገር አወራን ምናምን ነገር። አሁን ደግሞ DJI በዚህ ዓመት አካቶለት ከሌሎች ማይኮች ለየት አድርጎለት ያመጣውን ነገር ላሳያችሁ። ስለ ማይክ ስናወራ ፈርስት ኦፍ ኦል ስናወራ ማይክ ምንድን ነው? በቃ ማይክ ማለት ይኸውላችሁ ያላችሁን ኤክስፒሪየንስ ላይክ ማልቲ ኤክስፒሪየንስ ኤክስፒሪየንስ ሳይሆን ላይክ ኢሞሽናችሁን አብራችሁ የምትገልጽበት ነገር። ድምፅ ካለው አንድ ነገር ኢሞሽኑን መግለጽ ይችላል አይደለ? ድምፅ የሌለው ነገር ፌስ ሪያክሽኑን አይቼ ልረዳ እችላለሁ። አክቹዋሊ ታትስ አናዘር ሌቭል። ግን በቃ አንድ ፊልም ላይ ቮይስ ከሌለው ሳይስ ላይ ድሮ አማርኛ የሆነ አስፈሪ ፊልሞች ምናምን ስናይ ትዝ ይላችሁ እንደሆነ ምናምን ሲል ላይክ ድምፁ ነው በቃ ያንን ሲን በቃ ሆሪፋይንግ በቃ የሚያስፈራ ሲን የሚያደርገው ገብቷችኋል? በቃ የሚያስቅም ሊሆን ይችላል። በቃ ድምፁ ነው። ዘ ሜን ቲንግ ቪዲዮዎች ውስጥ ምን ኢንፎርሜሽን ነው መስጠት የምትፈልጉት? ቪዲዮዎቹ እንዳለ ሆኖ ምን አይነት ኢንፎርሜሽን ነው መስጠት የምትፈልጉት ስትሉ ላይክ በቃ ማይክ ዋናው ነገር ላይክ ድምጻችሁ ገብቷችኋል? ድምጻችሁ ነው ኢንፎርሜሽኑን ሊሰጣችሁ የሚችለው ምን ማለት እንደፈልጋችሁ። ኢሞሽናችሁ እንዳለ ሆኖ ላይክ ፌስ ሪአክሽናችሁ እንዳለ ሆኖ በቃ ድምፁ ደግሞ ኢትስ አድ a lot of things። አሁን ደግሞ በዚህ ዓመት አሁን ለምሳሌ አታስተውሉት በቃ ይሄኛው በቃ ላይክ ዲስትራክት እንዳያደርግ ተብሎ ነው በዚህ ዓመት DJI ኢንክሉድ ካደረገልን ፊቸር አንዱ ይሄኛው። ከምንም ነገር ጋር ይመሳሰላል። ቪዲዮውን ሲጀምር አታስተውሉትም። አክቹዋሊ እቺን ክሊፕዋን እቺ ትንሽ ማግኔቷን
ነበረ ከውጭ ያርኩ። እዚህ ላይ አታስተውሉትም፣ አታዩትም። እንዴት ነው በቃ ለእናንተ እያወራው ስለሆነ እኔን ነው እንጂ ዲስትራክትድ ሆናችሁ ማይኩን እንዳታዩ ያደርጋል ማለት ነው። ካሞፍላጅ ያደርጋል። ምንድን ነው ሶሪ ለካ ማይኩ ኦኬ እሺ። ከዛ ስለዚህ አሁን ማይክ ስናወራ በጣም ጸዴ ነገር ያልኩት ምንድን ነው በቃ ካሞፍላጅ ማድረጉ አሁን ለምሳሌ እኔ ባለ አንዱን ነው ሞኖዋን ነው የገዛሁት። አንድ ማይክ ነው የገዛሁት። ስለዚህ ዩጋቱ ማግኔቲክ ከቨር አብሮት ይመጣል። 2 ማግኔቲክ ከቨር አብሮት ይመጣል። ሁለቱ ማግኔቲክ ከቨሮች ምንድናቸው ጥቅማቸው ምንድናቸው? ኤፍኤም ልትሉኝ ትችላላችሁ። አንደኛው አክቹሊ ከከለሩ ጋር ዘሴም ነገር ነው ግን ነጣ ይላል። ኦኬ የሆነ ዳርክ ነገር ነው። ይሄኛው ነጣ ይላል። ማይኳ ትንሽ ነጣ ስላለች this is kind of grey ነገር ነው። ሁለተኛው ብላክ ነው። ብላክ ነው የሚሰጣችሁ ማለት ነው። ልክ ስታረጉት ከብላኩ ጋር ይመሳሰላል ማለት ነው። that's አለቀ። ሾርት ስቶሪ ሎንግ ስቶሪ ሾርት በቃ አለቀ። እንደዛ ነው ማለት ነው። አሁን ማይኩን ላድርገውና ላሳያችሁ። አሁን ከልብሴ ጋር ተመሳስሏል እንደምታዩት ላይክ ግሬ ስለሆነ በጣም ይመሳሰል። ከዛ ኢፋይ አሁን እናንተ ማይኩን በደንብ እንድታዩት ስለምፈልግ I could do like this and እንደዚህ ቀረበዋለሁ። አሁን ምን እያደረጋችሁት ነው? እያያችሁት ኖቲስ ታደርጉታላችሁ። ኤፍኤም is using DJI ማይክ ምናምን ልትሉ ትችላላችሁ። በቃ this is it። አንደኛው ነገር ከሰሩት ነገር አንፃር። ሁለተኛ ነገር በጣም ትንሽ ናት። በጣም ትንሽ ስለሆነች በቃ የትም ቦታ ይዛችሁ ልትሄዱ ትችላላችሁ። ባጓችን ነው የምታክለው። ላይክ ባጉ በጣም ትንሽ ስለሆነ ምንድነው በቃ ባጉ ይካን ሆልድ ላይክ ዲስ በቃ አለ ይዛችሁት የሆነ ነገር ሹት ላደርግ ነው ምናምን ነገር ውጥት አድርጋችሁ መቅረጽ ትጀምራላችሁ። በቃ ኖይዝ ካንስሌሽናችሁ ደግሞ እንዳሳያችሁ በጣም ጥርት ያለ ድምፅ ነው የሚያወጣው። ከዛ በኋላ ውጪ ስትቀርጹ ደግሞ you got this wind screen ልክ እንደምታዩት ነው። ዊንድ ስክሪን አላችሁ ውጪ ስትቀርጹ። በቃ እቺ ማግኔት ክሊፓችሁን እዚህ ጋር ታረጉና ሄሎ ጋይስ እንዴት ናችሁ? ዛሬ ኤፍኤም ይባላለሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ አድርጉና ትጀምራላችሁ ቪዲዮ። በቃ ሬዲ ቱ ጎ የሆነ ሴትአፕ ነው ያላችሁ ማለት ነው። ባግ ውስጥ በቃ ይሄ ሁሉ ነገር መግባት ይችላል። ባግ ውስጥ ቀደም እንዳሳያችሁ ፊት ያደርጋል። ሁሉ ነገር ፊት ዳይሬክት ተደርጎ ነው የተሰራው። ከዛ በኋላ ደግሞ ማለት ነው ማይኳ ድንገት ማግኔቲክ እቺኛዋ ማግኔቷ ጠፋችባችሁ ልበል ሰምቲንግ የሆነ ነገር ተፈጠረ ምናምን ነገር ማግኔቲክ ክሊፕ አላችሁ። ቅድም እንዳሳያችሁ ሮቴት ማድረግ ትችላላችሁ አንግላችሁን ለመቀየር። አሁን ለምሳሌ የድሮ ማግኔቲክ ክሊፕ አሁን እንደዚህ ነው አያችሁታ። እንደዚህ ነው ማግኔቱ። እንደዚህ ካረጋችሁት ልብሳችሁ ላይ እንደዚህ ካረጋችሁት ማይኩ አቅጣጫው ወደዛ ነው። አፌ ያለው እዚህ ጋር ድምፁ ላይክ በደንብ እንዲሰማ ስለምፈልግ ቅድም እንዳሳያችሁ ሮቴት ማድረግ ትችላላችሁ። ክሊፑ ላይ ታውጡትና you can just ሮቴት ታደርጉታላችሁ። ክሊፑ በዛው ሳይድ ይቀራል። ክሊፑ እዛው ይሆናል። ክሊፑን ዘጋዋለሁ። ማይኩ ወደ ላይ ነው ያለው፣ ክሊፑ ወደ ጎን ነው ያለው። ኮንቲኒው ገባችኋል? ካሞፍላጅ ያደርጋል። ክሊፑ እንደዚህ ነው። a lot of features። ከዛ በኋላ ደግሞ ኮኔክቲቪቲ ላይ ስንመጣ ይሄ ማይክ ከብዙ ነገር ጋር የባለፈው ማይክ ከብዙ ነገር ጋር ኮኔክት ማድረግ ይችላል ብዬ ስነግራችሁ ነበር። ይሄ ማይክ ከምን ጋር ኮኔክት ሊያደርግ ይችላል ኤፍኤም ብላችሁ ልትጠይቁን ትችላላችሁ። ይሄ ማይክ ከስልካችሁ ጋር ኮኔክት ማድረግ ይችላል። ከሚረርለስ ካሜራችሁ ጋር ኮኔክት ማድረግ ይችላል። ከዛስ በኋላ ተጨማሪ ነገር ከአክሽን ካሜሮቻችሁ ጋር ኮኔክት ማድረግ ይችላል። እንዴት ምናምን ልትሉኝ ትችላላችሁ። እዚህ ጋር ሊንክ በተን አላት። እሷን ፕሬስ ታደርጓታላችሁ፣ ኮኔክት አደረጋችሁ። ከዛ በኋላ you just start a vlog ገብቷችኋል። በቃ ይሄን ትይዛላችሁ፣ ይሄን ማይካችሁን ይዛላችሁ። ሄሎ ጋይስ እንዴት ናችሁ? ኤፍኤም ነኝ በድጋሚ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችን የሚሆነው DJI ማይክ ሚኒ 2 ነው። this is it all። በቃ አላንዛዛባችሁ። ሌላ ትንሽ አጠር ያለች ክሊፕ ምን ያህል የዚህ ማይክ ኳሊቲ ላሳያችሁ። ሌትስ ጎ። ኤፍኤም ነኝ በድጋሚ ሰብስክራይብ ማድረግ እንዳይረሳ።